ይሄንን ብነግራችሁስ በ30 ደቂቃ የእግር ጉዞ ብቻ እስከ 150 ካሎሪስ ጂም ምናምን ሳትሄዱ ማቃጠል እንደምትችሉ፣ ከ5 እስከ 10 ደቂቃ ቢጓዙ በተለይ ከምግብ በኋላ የደም ውስጥ ስኳርን ከመቀነስ ጀምሮ እስከ ደም ዝውውር መሻሻል እንዲሁም ደግሞ የአይምሮ መነቃቃትን ያስተውላሉ። ከ20 እስከ 40 ካሎሪስ ደግሞ ያቃጥላሉ ተብሎ ይጠበቃል። 15 ደቂቃ ቢያደርጉትስ ደግሞ ጉዞውን ጭንቀት ቀንሰው ኃይል ይጨምራሉ። ከዛ ከ50 እስከ 70 ካሎሪስ እምሽክ ያጠፋሉ። ከ20 እስከ 30 ደቂቃስ የልብ ጡንቻና ጤና ይጠናክራል። ከ80 እስከ 120 ካሎሪስ ይቃጠላል ተብሎ ይጠበቃል። በዚህ ውስጥም ከ30 እስከ 45 ደቂቃ ብናደርገው ደግሞ አሳድገን የስብ መቃጠል ይጨምራል። ስኳር መጠንን በመቀነስ እስከ 180 ካሎሪስ ይወድማል ይለናል። 60 ደቂቃ ሆኖ ደግሞ የበለጠ ካደገ 200 እስከ 250 ካሎሪስ በማቃጠል ክብደት መቀነስን ይደግፋል። ስሜትና ሙድን ይቀይራል። ግን ደግሞ አሁን እኔ ያዘጋጀሁትን ከ90 ደቂቃ በላይ ብንጓዝ ጽናት ወይንም ደግሞ ኢንዱራንስን በከፍተኛ ሁኔታ ከመጨመሩም በላይ ከፍተኛ የሆነ ከ300 እስከ 400 ድረስ የሚጠበቅ ካሎሪ በማቃጠል ስብ መቀነስ ብቻ ሳይሆን የአይምሮ ጤናንም ያሻሽላል ይላል የሲዲሲ እና WHO ምንጭ የተጠቀምኩት። ልታውቁ የምፈልገው ግን የካሎሪ መቃጠል በሰውየው ክብደት፣ በሰውየው የመራመድ ፍጥነት፣ በመሬቱ ከፍታና ዝቅታ እንዲሁም ደግሞ በሰውየው የአካል ብቃት ደረጃ ይለያያል። ሁሉም ሰው ላይ እኩል ላይሆን ይችላል የሚሰራው። ለማንኛውም ረጅሙን የእግር ጉዞ ከሳር ቤት እስከ እንጦጦ ግቢ ውስጥ ያለውን መንገድ ጨምሮ ማለት ነው በየካቲት 29 2018 እሁድ ያዘጋጀነውን እንድትሳተፉ መጋበዝ ፈልጋለሁ። የሚያስፈልገው አንድ ነገር ነጭ ቲሸርት ከላይ ማድረግና ከታች ጥቁር ቁንጣ ወይንም ደግሞ ጥቁር ሱሪ ማድረግ ብቻ ነው። ብቻ እንጦጦ ግቢ ውስጥ ስንገባ 200 ብር መግቢያ እንደሚያስፈልግ አውቃለሁ። በዚህ አጋጣሚ መልእክቴ ታዲያ የምትቀሩ ሰዎች እናንተ ላይ ይቀርባችኋል እንጂ በመቅረታችሁ የምንጎዳ ሰዎች የለንም። የምትመጡ ደግሞ የበለጠ ታተርፋላችሁ ማለት ፈልጋለሁ። አመሰግናለሁ።